በሕይወታችን ደስታ ፍቅር ሰፍኖ በምድራችን በምንወዳት ምድር በአገራችን አሲና ገናዬን ስንጨፍር ጥምቀት ፋሲካውን ስናከብር ምንኛ ደስ ይላል ያገርኛው አለው ልዩ ሚስጥር ያቀርቃናው አለው ልዩ ሚስጥር አንዴ ስክሮል ማድረጋችንን እናቆማለን። እቺን ሴታፕ እንሰራለን። ቴብል ሴታፕ ልንሰራ ነው። ቆንጆ ቴብል ማት ተልኮልኛል። ዛሬ ግን ቴብል ማት ብቻ አይደለም ማሳያቸው፣ ዲሲፕሊን፣ ፕሮፌሽናሊዝም፣ ከዛ በኋላ ደግሞ ኦን ታይም መሆን፣ በአጠቃላይ በቃ የምታመሰግኑኝን ሰው በድጋሚ ይዤላችሁ መጥቻለሁ። የዛሬ ዓመት በዚህ ሰዓት ቴብል ማት ሰርታልኝ ነበር። ከዛ በኋላ ደግሞ እነዛን የሚያማምሩ የቡና ምንጣፎች ጨምራልኛለች እና በቃ እነሱን ኦርደር በማድረግ ነው የተዋወቅ ነው። ግን በቃ ወይኔ በስመ አብ ሰዎችን አንዳንዴ በምን እንደምታውቋቸው አይታወቅም እና ይሄን የሚያምር ሀይ ኢንድ የሆነ ዩት ፊኒሽንግ ዲቴል በጣም ደጋግሜ የማሳያችሁ ለዛ ነው። ይሄን ቴብል ማት ከነራነሩ ልካልኛለች። ከዛ ደግሞ እችን የኮፊ ምንጣፍ የቴብል ምንጣፍ አስጃት ነበር። ጠረጴዛ ላይ ቡና ለምናፈላ እሱን ሰርታልኛለች። የኔ ጠረጴዛ ትንሽ ስለሆነች ነው ኢቨን 6 ሴትም አትችልም እና እንደዚህ አድርጌ ሴታፕ አድርጌዋለሁ። እንዴት እንደሚያምር እዩት። በእናታችሁ አመስግኛት ስላልበቃኝ ነው ቪዲዮ ምሰራው። እንደምሰራ አታውቅም። ምን ጠብቃላችሁ? ጊዜው የድግስ ነው። ኦርደር አድርጉ። ሪፖስት በልልኝ የኔ አባት ተጠምተህ ረካሁ ስራ ግሩም ነው ደነቀ ሰው አድርጎ ሞቶ በደሙ ኑሮዬን ባርኮት ህመሙ ሰላም አውጥቶ ካስገባ ነያዝ ለክብሩ ዘንባባ ሆሳና ልበል መድኃኒት ከፍ በልልኝ የኔ አባት ተጠምተህ ረካሁ ስራ ግሩም ነው ደነቀ ተናገር አለ። ትጠብቃላችሁ? ሪፖስትና ሼር እያደረጋችሁ ኮምኩሙት። ሩፍቶፓችንን እንዲህ መጠቀም እንችላለን። ኢንጆይ
አስራዬን ጭብጭብ አርጋኝ ሄዳለች ከሀገር አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ጭብጭብ አርጋኝ ሄዳለች ከሀገር ላጠቅመኝ ወድጃ ላታዛልቀኝ አሁን ከሀገር ሄዳ ናፍቆቷ ጎዳኝ ብጠራት አሰማ ያለች ሩቅ ምን ትጠቀማለች እንዲህ ስማቅቅ አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ጭብጭብ አርጋኝ ሄዳለች ከሀገር አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ጭብጭብ አርጋኝ ሄዳለች ከሀገር ዞን ፈጥረው እነዛን የመሳሰሉ የቡና ኮንተንቶች የእሁድ ኮንተንቶች እንዲሁም ደግሞ ያን የመሰለ ንጽህናውን የተጠበቀ ሩም ከዛ በተጨማሪም ደግሞ ከቁርስ እስከ ራት ድረስ ስፔሻል ትሪትመንት ሰጥተው ያውም ለሀበሻም ለፈረንጅም አይናቸው አንድ አይነት ነው። ከስታፍ እስከ ኦውነር እንዴት አይነት ፋሚሊያር እንደሆኑ እንዴት ፍቅር እንደሚሰጧቸው ምክንያቱም ማነጻጽርበት አንድ ሪዞርት ሄጄ ነበረ። በስማም የገጠመኝ ኤክስፒሪየንስ የሚገርም ነው። ለማንኛውም ስማችንም አልጠቅስም ቪዲዮዎች ላይ ማንኛውም ውስጥ አልከተትኳችሁ። እንደ ጀበና ቡና 1000 ብር መጠየቅ የሀገሪቱንም ገጽታ ማበላሸት ነው። ቱሪስትን ማባረር ስለሆነ የተሻለ ለዚህ ነው ማሪበላን የማነጻጽርበት ምክንያት ያገኘሁት። ለፈረንጅም ለአበሻም ኦውነሯ ማይ ጋድ እንዴት ደስ እንደምትል ስታፎቹ የሚገርሙ ናቸው። ምግባቸው የሚገርም ነው። ሃፒ አወር አላቸው። ሰንሴቱ ጋር ባልከኒ ላይ ወታችሁ ሰዓት እየነደደላችሁ ስጋ እየተጠበሰላችሁ አጠቃላይ ብቻ እኔ ላሊበላን ሳስብ በጣም ፕራይም ታይም እንዳለኝ ነው ማስበው። ላሊበላን እንደወደው ካደረጉኝ ምክንያቶች ውስጥ የእናንተም ሰርቪስ አንዱ ነውና እግዜር ያክብርልኝ። እኔና ፎሎወሮቼ እንደ ቤታችን እንደምንመላለስ ቃል እገባላችኋለሁ። ደግመን እስከምንገናኝ ትናፍቁናላችሁ። የላሊበላ ቪዲዮዎች ያላለቁም ይህንን ቫይራል ማድረግ እንዳትረሱ። መልካም ስላችሁ ድረስ የተሰሩ የላሊበላ ኮንተንቶችን ያያችሁ እንዲሁም ከዚህ ቀጥሎ የምታዩ ሰዎች በሙሉ ትልቅ ኃላፊነት ልሰጣችሁ ነው። ተዘጋጁ። የመጀመሪያው ኃላፊነት በህይወታችሁ አንድ ጊዜም ቢሆን ላሊበላን ማየት አለባችሁ። ሁለተኛው ደግሞ ላሊበላ በማንኛውም አጋጣሚ ከሄዳችሁ ማሪበላ ሆቴል ማረፋችሁን እንዳትረሱ። ምክንያቶቹን ከመደርደሬ በፊት ግን የጀርኒው አካል እንደመሆናችሁ እናንተም ኮፒ፣ ሼር፣ ፌቨራይት፣ ሪፖስት በማድረግ እና እንዲሁም ከ2 ጊዜ በላይ በማየት እንግዲህ ተልጅ በነፍሴ የምትጫወተው ስንት ሽብር አለ የምትመዘውተው ዋግና ሰቆጣ አብደን ስናዳምጠው ገጠር ስንገባ ግን ትንቢትም ምክርም ነው። እንዴት እያላችሁ ነው አይደለ? ከዚህ የድንኳን ሰበራ ቪዲዮ ሙሉ መልስ ታገኝታላችሁ። ነገሩ እንግዲህ የጀመረው እንደዚህ ነው። ቡክ ያደረኩበትን ማሪበላ ሆቴል ቱር ጋይድም ሰጀስት እንዲያደረጉኝ ጠየኳቸው። የሙጫን ስልክ ሰጡኝ። ከዛ በኋላ ሙጫ ኤርፖርት መጥቶ ተቀበለ። ከዛ ወደ ሆቴል ለመሄድ መኪና ውስጥ ገብተን ወሬ እንደጀመርን ነው እንግዲህ ትክክለኛውን ጋይድ እንዳገኘን የገባን። መሀል መንገድ ላይ ፎቶ ለመነሳት በቆምንበት አጋጣሚ ነው እንግዲህ ታሪክ የተጀመረው። በሉን ስሙማ ቀሚሳችሁን ደርቡ አለን። እንዴ ለምን አለው። ከዛ በኋላ እዚሁ ጋር ነው ሰርጉ፣ በዚሁ ነው
የምንገባው። ወይኔ እንዴት ደስ እንዳለኝ ሰርግ እንደሚፈልግ ነግሬዋለሁ። በተለይ የቅጠል ሰርግ የገጠር ሰርግ ፈልግልሻለሁ ብቻ ብሎኝ ነበር የተወው። ነገር ግን የመጀመሪያ ቀን የገባን ቀን እንግዲህ ኢቨን ሆቴላችን ሳንደርስ ላስታ ላሊበላ ውስጥ የሚገኝ አዲባራ የሚባል ቦታ ላይ እንግዲህ ነው ሰርጉን ይዞን የሄደው። የሚባለውም ቅጠል የሚጎዘጎዝበት የዳካ ወጥ የሚበላበት ሰርግ ነው። ሁሉ የሚገርመው ደግሞ ማናችንንም አያውቁ። ሙጫውን በጥቆማ ነው ያገኘው። እኛም እንግዲህ በሙጫው ነው ሄድነው እና ማናችንም አያውቁ። ግን ተከበርን። የእግዜር እንግዳ በመሆናችን ቅድሚያ ተሰጠን። እነሱ ተጠሪ፣ እኛ ደጋሽ መስለን ቁጭ አልን። ምግቡን ሳንበላ ፊታቸው ያጠግብ ነበረ። በጣም ከልባቸው ነበር ያስተናገዱ እና ድሮ እኛ ዘፈን ላይ አባባል ላይ እንግዳ ተቀባይ ነን ሰው አክባሪ ነን ሲባል ዲስ ዴይስ ፈገግ ያስብለናል አይደለ? እሱ ነገር እስካሁን ባላገር ጋር አለ። ባላገር ጋር ሰውነት ይከብራል። ለነፍስ የተጠጋ ለፈጣሪ የቀረበ አኗኗር ነው የሚኖር። ስልጣኔ የነጠቀንን ሰብአዊነት ባላገር ጋር ይመለስላችሁ እና ምን አለፋችሁ ከሰውነታችሁ የራቃችሁ ከመሰላችሁ አንዱ ገጠር ገብታችሁ ሪፊል ማድረግ ትችላላችሁ። እና ወደ ሰርጋችን ስንመለስ በቃ እኔ የተሰማኝን ስሜት መናገር በጣም ከብዶ እንደገባን እንግዲህ እየተጨፈረ ነበር የደረስነው። ትንሽ አርፍደን ስለነበረ ገባን፣ ጭፈራውን ተቀላቀልን። ከዛ በኋላ መጀመሪያ ምግብ ይብሉ ተባለ። ወደ ምግብ ቀረብን። አባባውን ባርከው ሰጡን። ከዛ ተቀበላን። ከዛ በኋላ ሄደን ሙሽሮቹ ጋር ቁጭ አለን የተወሰነ። ከዛ በኋላ ለሙሽራው ብቻ እናትየው የሚጠምቁት ጠላ ነበረ። እሱን ቀምሶ ከሙሽራው ቀጥሎ እናንተ ትቀምሳላችሁ። እሱን ቀመስ። ከዛ በኋላ የመጨረሻው እንግዲህ ለሙሽሪት ስም ይወጣላታል። ከዛ ሙሽሪትን የስር ሚዜው አዝሏት እየዞረ እንግዲህ እናት ስም አውጪ አውጪ፣ ወንድም ስም አውጣ አውጣ እየተባለ ሽልማት ይሰጣል። ሽልማቱ ብር ነው። ሰው እንደዛ እየዞረ እናትየው ብር ሰጡ፣ ወንድም ብር ሰጠ፣ የቤተሰብ አባል እንዳለ ሰጠ። ከዛ እኛም አመስግነን በጣም ደስ እንዳለን ነግረናቸው ከዛ በኋላ ከኛ የሚጠበቀውንም ሽልማት ሰተን በጣም ደስ የሚል ቀን አሳልፈን ወደ ሆቴላችን ሄድንላቸዋለሁ። ከተማን አላችሁን ካዞራችሁ ባላገር ጋር ሂዱ። ኤንሸንት ዊዝደም ያለው ስልጣኔ ያለው እዛ ነው። እና ሌላኛው ሁለተኛው ቀን የላሊበላ አድቬንቸር አሳልፌ በሰላም ተኛለው በክንድህ አርፌ ተመስገን ማለትን በብርሃን ጨለማ ታስተምረኛለህ በወፎቹ ዜማ። እሰይ ነጋ አመሰግን ነው ዓይኔን የከደንኩት አንተን አምኜ ነው። ዓይኔን አምኜ ነው። ለዓለም የማይዘር ቀለም መጥተዋል አወደው አውዳመቱ እንደባፈዘው ነው የሚያዩ ሀብታም ደሃ ፈቅዶ ሲረዳዳ ደጁን ልክን ዘመድም ካባዳ ተላውም ከራተዱም ከገበታ ዶሮ በኩሉ የታሙ ትዝታ ባህል ባህል ላል ይሸታል ወሚየም ብቅ በይ ደሞ ከሀገር
shago lao